ሰላም በመላው ዓለም ላይ የምትገኙ ባለማህተብ ኦርቶዶክሳውያን ኤርትራውያንና ኢትዮጵያን እንዴት አመሻችሁ? እንዴት ዋላችሁ? እንዴት አደራችሁ? እንደያላችሁበት የሰዓት አቆጣጠር ሰላምታዬ ይድረሳችሁ። እኔ እግዚአብሔር የተመሰገነ ይሁን። የክብር ሁሉ ባለቤት የድንግል ማርያም ልጅ ኢየሱስ ክርስቶስ ዕድሜ ጤና ጊዜ ሰጥቶን የንስሐ ጊዜ ጨምሮልን ለዚህ ሰዓት ለዚህ ጊዜ ስላደረሰን ስሙ ከፍ ከፍ ይበል። እንግዲህ በዛሬው የማነሳቸው የምዳስሳቸው ጥቂት ጉዳዮች ይኖራሉ። እስከ መጨረሻ እንድትከታተሉኝ እጋብዛለሁ። ታዲያ ይህንን የዩቲዩብ ቻናል ለብዙ ወዳጆቻችሁ ሼር በማድረግ ሰብስክራይብ እንዲያደርጉ፣ ላይክ እንዲያደርጉ፣ ሀሳብ አስተያየታቸውን ኮሜንት ላይ እጅግ በጣም በጨዋ ደንብ እንዲያስቀምጡ እንድታደርጉ በልዑል እግዚአብሔር ስም እማጸናለሁ። አጀንዳዬ ሀሳብ የምናገረው ነገር የጻድቁ የአቡነ ገብረ መንፈስ ቅዱስ የአብነት ትምህርት ቤቱና የሰንበት ትምህርት ቤቱን ፕሮጀክት እስክጨርስ ድረስ አጀንዳዬ የጻድቁ ቤት ይሆናል። የአብነት ትምህርት ቤቱና የሰንበት ትምህርት ቤቱ ይሆናል ማለት ነው። ስለዚህ ከዚህ ውጭ ጉዳይም የማወራበትም ርዕስ አይኖርም። እንግዲህ እግዚአብሔር ቢወድና ቢፈቅድ ለ2019 የጻድቁ የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን ሰርተን ለማስመረቅ በምንችለው አቅም ወዳጅ ዘመዶቻችንን በማህበራዊ ሚዲያ የሚያቁኝን ቤተሰቦችን ፎሎወሮችን እነሱን በማስቸገር እንግዲህ ፌሮም፣ ሲሚንቶም፣ አሸዋም ጠጠርም የሚያስፈልገውን የኮንስትራክሽን ዕቃ ግዙልንና የጻድቁ የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን እንጨርስ፣ ኑ እናንተም የጻድቁ የአቡነ ገብረ መንፈስ ቅዱስን በረከቱ ሰዱ እያለን እየተማጸንን እንገኛለን። ታዲያ ይህ የዩቲዩብ ቻናል ለበጎ ዓላማ የተከፈተ የዩቲዩብ ቻናል ነውና ወደፊት የምናስባቸው ብዙ መንፈሳዊ ፕሮጀክቶች አሉ ከእናንተ ጋር በመሆን ማለት ነው። ያው እኔ ከፊት ሆኜ የማስተባብረው የምመራው እኔ ብሆንም ግን እናንተ ከሌላችሁ ከእናንተም ከኔም በላይ ደግሞ ኃያሉ እግዚአብሔር ከሌለበት አገልግሎታችንን መንፈሳዊ ፕሮጀክቶቻችንን ዋጋ ስለሌለው ከፈጣሪ በታች እናንተ እያገዛችሁኝ በዚህ በዩቲዩብ ቻናል በዩቲዩብ አልጎሪዝም ያው ገንዘብ እንደሚገኝበት ታውቃላችሁ። አንድም በኢኮኖሚ ያልደከመ ኦርቶዶክሳዊ ትፈጥራላችሁ፣ እኔን ሳፖርት ታደርጋላችሁ። ባይዘው የዩቲዩብ ቻናሉን ሰብስክራይብ ስታደርጉ፣ ለወዳጅ ዘመዶቻችሁ ይህንን ቪዲዮ ሼር ስታደርጉ፣ እነሱም ጨርሰው ሲያዩት ሀሳብ አስተያየታቸውን ኮሜንት ላይ ሲያስቀምጡ፣ ላይክ ሲያደርጉ ያው የዩቲዩብ አልጎሪዝም ወደፊት 1000 ሰብስክራይብ እና እንደዚሁም 4000 ዎች አወር ከሞላ በኋላ ክፍያ ይጀምራል ማለት ነው። ስለዚህ አንድ ራሱን በዩቲዩብ የቻለ ኦርቶዶክሳዊ አቅም ያለው ወጣት ትፈጥራላችሁ ማለት ነው። ስለዚህ ነገ መጥቼ እናንተን ለግል የሚሆን ለተለያዩ መንፈሳዊ ፕሮጀክቶች እናንተን የማስቸግርበት ምንም አይነት ምክንያት አይኖርም። ዩቲዩብ በሚከፍለኝ ቪው በማገኘው የዩቲዩብ ገንዘብ የተለያዩ መንፈሳዊ ፕሮጀክቶችን እንግዲህ ጀምሬ ለመፈጸም እግዚአብሔር እንዲረዳኝ በጸሎታችሁ አስቡኝ። ትንሽ ወሬ ያበዛውባችሁ ዛሬ እንግዲህ ሰሞኑን ዛሬ ያው እንደሚታወቀው ቀን 14 ነው ነሐሴ፣ ሁለተኛ ሱባኤ ጨርሰናል ማለት ነው። ፍልሰታ ያው በዛሬው ዕለት ሁለተኛ ሱባኤ ተጠናቋል ማለት ነው። ከነጎዲያ በእናታችን በኪዳነ ምሕረት በዓል እንግዲህ ጾማችንን እንፈታለን ማለት ነው። አሁንም ለጻድቁ ለአቡነ ገብረ መንፈስ ቅዱስ ቤተክርስቲያን የምታዩት ደረጃ ላይ ደርሷል። እግዚአብሔር የተመሰገነኝ። ሁለቱ ከፊት ያሉትን ጉልላቶች ለማብቀል ወይም ደግሞ ለመስራት ወይም ዶሙን አርማታ ለመሙላት ፌሮ ያስፈልገናል። ለዚህ ለሁለቱ ከፊት ላለው ትናንሹ ጉልላት ወደ 80 አካባቢ ባለ 14 ፌሮ ያስፈልጋል። ትንሽ እስላምም ነገር አለችው እሷንም ጨምሮ እስከ ዶሙ ማለት ነው። እንደዚሁም ደግሞ ባለ 8 ለስታፋ ያስፈልገናል። ለመሃለኛው ደግሞ ለትልቁ ዶም ቅኔ ማህሌት ባለሳሳት ቅኔ ማህሌቱ ለሚደረግበት ደግሞ ትልቁ ወደ ላይ ለሚወጣው ለሱም ዶም ደግሞ እንደዚሁ ባለ 20 ፌሮ ወደ 50 ፍሬ ያስፈልጋልና ሁሉም ኦርቶዶክሳዊ ቢተባበርና ቢያግዘን 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው እንደምታውቁት። ስለዚህ ተባብረን እንደጀመርን በ9 ወር ውስጥ ነው የጻድቁ የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን እዚህ ደረጃ ላይ ማድረስ የተቻሉ። ስለዚህ ሌላ 9 ወር የንስሐ ዕድሜ ተጨምሮልን እግዚአብሔር ቢረዳን ቢያግዘን እናንተም በገንዘብ በማቴሪያል ብትረዱንና ብታግዙ
በ9 ወር ውስጥ እግዚአብሔር ቢወድና ቢፈቅድ ሙሉ በሙሉ የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያንን መጨረስ ነው። እኛ እንግዲህ ከ9 ወር እስከ 1 ዓመት ከዚህ በኋላ ይፈጃል ብለን ነው እስከ ፊኒሽንግ ስራው የምናስበው። እግዚአብሔር ይርዳን። እኛ ባሰብነው ሳይሆን እሱ ባሰበው እሱ በፈቀደው ጊዜ እንዲሆን። ግን ያው ረጅም ጊዜ ይህንን አንጡ፣ ይህንን አንጡ፣ ይህንን ግዙ፣ ይህንን ስጡ እያሉ ሰዎችን እያሰለቹና እያስቸገሩ ላለመቆየት ነው በአጭር ጊዜ የጻድቁን ቤተ መቅደስ ሰርቶ ለማጠናቀቅ የፈለግ ነው። በዚህ ቤተ ክርስቲያን ውስጥ እንግዲህ እግዚአብሔር ቢረዳን ከአሁን በፊትም ብየዋለሁ 1000 የአዳሪ የአብነት ተማሪዎች የሚማሩበትንም የአብነት ትምህርት ቤት እንደዚሁም የሰንበት ትምህርት ቤቱን ገንብተን እንጨርሳለን ማለት ነው። ቤተክርስቲያኑ እንግዲህ ያለበት ይዞታ ይህንን ይመስላል። ዛሬ 14 ነው ቀን። ዛሬ ነው እንግዲህ ሰራተኞች ያው የሚሰራ ስራ ስለሌለ ከዛ ዛሬ ወጥተዋል። ያው ነገም ዓርብ ነው። ከነገ ወዲያም እናታችን ኪዳነ ምሕረት ናት። የጾም ፍቺም ስለሆነ ከቤተሰቦቻቸው ጋር እንዲያሳልፉ። ታዲያ ለሰኞ ግን በአስቸኳይ ፌሮ እንፈልጋለን። እኔ አሁን ቅዳሜ እሁድ ፌሮ ማስገባት አለብኝና እንዳልኳችሁ ባለ 14 እና ባለ 20 ከዛ በኋላ ሲሚንቶም እንፈልጋለን። እንደዚሁም ደግሞ ቦለኬት እንፈልጋለን። አሸዋ፣ ጠጠር እንፈልጋለን። እነዚህ ሁላ የኮንስትራክሽን ግብአቶች አሁን ነዳጅ ከጨመረ በኋላ ነው የተወደዱት እንጂ ከዛ በፊት ትንሽ የተሻለ ነበረ። ግን ያው ስንጠይቅ ሰውም ቀስ እያለ ሲሰጠን በመሀል ነዳጅ ጠፋና እንዳያችሁት ትንሽ 75,000 ብር አካባቢ እንገዛው የነበረው አሸዋ ነው ወደ 130,000 ብር አካባቢ አሁን ደርሷል። ፌሮ ባለ 14 ወደ 2100 ብር አካባቢ የምንገዛው አሁን 3050 ብር ነው። እንደዛ እያለ ጨምሯልና አሁንም ምን እንደሚፈጠር ምን አይነት ነገር እንደሚመጣ ስለማናቅ በተቻለ አቅም አሁንም ፈጠን ብላችሁ ሁላችሁም ማዋታችሁ 100 ብርም 50 ብርም 1 ብርም ማዋታችሁ ከዚህ በላይ የኮንስትራክሽን ዕቃ ሀገራችን ላይ ከመጨመሩ ከመወደዱ በፊት ቶሎ ሰርተን ማጠናቀቅ ይኖርብናል። ይህንን ነው ማስቸግራችሁ። ያው እኛ ሀገር ላይ አሁን የጨመረ ዕቃ እየቀነሰ አይደለም የሚገኘው እየጨመረ እንጂ። ስለዚህ በምትችሉት አቅም በቶሎ አሸዋውንም መግዛት የምችሉ አሸዋውን፣ ጠጠሩንም መግዛት የምችሉ ጠጠር ራሱ 55,000 ብር እንገዛው የነበረው አሁን ወደ 95,000 እስከ 100,000 ብር ድረስ ይላሉ። ያው የሚይዘው መጠን ነው የሚወስነው። እንደዚሁም ወደ 16 ሲኖትራክ ድንጋይ እንፈልጋለን። እሱንም ወደ 46,000 ብር አካባቢ ነው እየገዛ ነው ያለ ነውና እነዚህን ብታደርጉልን እንደ እግዚአብሔር መልካም ፈቃድ አሁን በአስቸኳይ ለጥቅምት የተወሰኑ ስራዎችን ጨርሰን ለጥቅምት አቦ ለመድረስ ነው ሐሳባችንም ዓላማችንም። ማን ይርዳን? ይህንን ቪዲዮ መከታተላችሁን እማየው በዚህ ነው። እግዚአብሔር ይርዳን። ሁላችሁም እግዚአብሔር ይርዳን እያልን ወይም እግዚአብሔር ይርዳህ እያላችሁ እየመረቃችሁኝ ኮሜንት መስጫውን እንድታጥለቀልቁ ትፈልጋለሁ። ታዲያ ይህንን የዩቲዩብ ቻናል የእናንተ የዩቲዩብ ቻናል ስለሆነ አሳድጉ፣ ሰብስክራይብ አድርጉ። የምለቃቸውንም ቪዲዮዎች ጥራት ባይኖራቸውም እስከ መጨረሻው ታግሳችሁ መንፈሳዊ መልእክት ነውና ታዳምጡኝ ዘንድ ወደፊት ይህንንም መኪናዬንም ስቱዲዮን በደንብ አሳምሬ ወደ እናንተ ጥሩ በጥሩ ሁኔታ ኤዲት የተደረጉ ቪዲዮዎችን ይዤ እስክመጣ ታግሳችሁ ጥሩ ያልሆነ ቪዲዮ እንድትመለከቱ በጻድቁ ስም አሳስባለሁ። እንዴት አላችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። ስለዚህ አሁንም ደጋግሜ የምለው ነገር የጻድቁ የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን በ2019 ጨርሰን ማስመረቅ አለብን። የገዳማያን የመናንያን የመነኮሳት መኖሪያ ማድረግ አለብን። እንደዚሁም ደግሞ የአብነት ትምህርት ቤታችን ለብዙ ትውልዶች ገብተው እውቀትን ማዕድ ተመግበው የሚወጡበት በዘመናችን ትልቅ ገዳም በዘመናችን መስራትና ማጠናቀቅ ይኖርብናል። ጀምረናል። እግዚአብሔር እንግዲህ ባይፈቅድ አያስጀምረንም ብዬ አምናለሁ። ፈቅዶልናል። ኃጢአት በደላችንን፣ ክፋታችንን፣ ነውረኝነታችንን፣ ሸረኝነታችንን፣
ሳይመለከትብን እንግዲህ አስጀምሮናል። እንዲያስፈጽመን እግዚአብሔር ይርዳን፣ የጻድቁ አምላክ ይርዳን። ጻድቁ አቡነ ገብረ መንፈስ ቅዱስ ያንን ቁራ ውሃ ተጠማው ቢላቸው ከዓይናቸው ያጠጡት እኚህ ደግ አባት የእሳቸውን ቤት የጌታ ስጋና ደም የሚፈተትበትን ወንጌሉ የሚነበብበትን ታላቁን ቤተ መቅደስ ገንብተን እንድንፈጽም እግዚአብሔር ይርዳን። ለሀገራችን ሰላምን ያምጣልን። 2019 ክፋትን የማንሰማበት ወንድም ወንድሙን ገደለ የሚባል ዜና የማንሰማበት ጦርነት የማይታወጅበት ዓመት ያድርግልን። ጻድቁ አቡነ ገብረ መንፈስ ቅዱስ በሰላም ወጥተን በሰላም እንድንገባ ሀገራችንን ሰላም ያደርጉልን፣ ዓለማችንን ሰላም ያደርጉልን። በመላው ዓለም ላይ ሆናችሁ ሳትሰለችሁ በፌስቡክም በቲክቶክም እንደዚሁም ደግሞ አዲስ በመጣሁበት በዩቲዩብም ቻናሌ ሳትሰለችሁ የኔን ቪዲዮ ሼር የምታደርጉ ኮፒ ሊንክ የምታደርጉ ሪፖስት የምታደርጉ ሀሳብ አስተያየታችሁን ይጠቅመዋል ብላችሁ ይጠቅመዋል ብላችሁ የምታስቡትን ሀሳባችሁን በቀናነት በወንድማዊነት ሼር በእህታዊነት እናቶቼም አላችሁ አባቶቼም አላችሁ ወንድሞቼም እህቶቼም አላችሁ ሼር የምታደርጉኝ በጠቅላላ አመሰግናለሁ። የላይክ ምልክቷ እንዳትረሳ፣ የደውል ምልክቷ እንዳትረሳ። የኮሜንት መስጫዋ ላይም ሀሳብ አስተያየታችሁ እንድታስቀምጡ እጠይቃለሁ። ወደፊት እግዚአብሔር ቢረዳኝ እግዚአብሔር ቢያግዘኝ በእኔ ዘመን የሚዘጋ አንዳችን ቤተክርስቲያን እንዳይኖር ነው ሀሳቤ። ኦርቶዶክሳዊ ተስፋ የቆረጠ ትውልድ እንዳይኖር ነው። በሃይማኖቱ የጠነከረ ስለ ማህተቡ ስለ ቅድስት ቤተክርስቲያን ሳይፈራ ደረቱን የሚሰጥ ስለ ቅድስት ቤተክርስቲያን ሳይፈራ መከታ የሚሆን ትውልድ መፍጠር ነው የምፈልገው። ቤተክርስቲያናችንን ማስፋት ነው። ምን ያስፈራል ብትሉኝ በመጽሐፍ ቅዱስ ኤፌሶን የምትባለዋን ከተማ ታቋታላችሁ? ኤፌሶን የምትባለዋን ሀገር እስቲ ኤፌሶን የምትባለው ሀገር የአሁኗ ማናት? የአሁኗ ማናት? እስቲ አንድ ደቂቃ አካባቢ ልስጣችሁ። ኤፌሶን የምትባለዋ በመጽሐፍ ቅዱስ የአሁኗ ማናት? መልሱ። ከኔ ያጠብቁ መልሱ። እሺ የመለሳችሁ መልሳችኋል። ያልመለሳችሁ ደግሞ የአሁኗ ቱርክ ማለት ናት። ከአሁን በፊት በመጽሐፍ ቅዱስ ኤፌሶን ተብላ ትጠራ የነበረችዋ የአሁኗ ቱርክ ናት እና ብዙ አብያተ ክርስቲያናቶቻችን ተዘግተዋል፣ ሙዚየም ሆነዋል። ኢትዮጵያም እንደዚህ አይነት እጣ ፈንታ እንዳይገጥማት ትውልድ ላይ መስራት አለብን። አብያተ ክርስቲያናቶቻችን እንዳይዘጉ ማድረግ አለብን። በዕጣን በጧፍ በዘቢብ ለአገልጋዩ በመደጎም በዚህ የሌላ ቤተ እምነት የፕሮቴስታንትን በሉት የሙስሊምን በሉት የካቶሊክን በሉት የቡዲዝም ምናምን በሉት ይህንን ነገር አበክረው እየሰሩ ነው። ፕሮቴስታንቶች እንደምታዩዋቸው በጣም ሳፖርት ይደራረጋሉ፣ ይረዳዳሉ፣ ይተጋገዛሉ። እኛም እንደዛ መሆን መቻል አለብን። የደከመ ኦርቶዶክሳዊ የተቸገረ ኦርቶዶክሳዊ ስናይ መርዳት፣ መደገፍ፣ ማንሳት ይኖርብናል። በኢኮኖሚ የቆመ ስትሮንግ የሆነ መሆን አለበት። ባለሳሳት እንግዲህ በግብፅ ያሉ ኦርቶዶክሳውያን ጥቂት ናቸው። ግን በግብፅ ያሉ ኦርቶዶክሳውያንን ማጥፋት ያልተቻለው በኢኮኖሚ ስትሮንግ ስለሆኑ ነው የሚል ነገር ሰምቻለሁ። እና ፋብሪካ የተለያዩ ነገሮች ጳጳሳቱ እንደዚሁም ደግሞ ዲያቆናቱ ምናምን ናቸው ባለሀብቶቹ የግብፅ እነሱ ናቸው። ለዛ ነው ሊያጠፏቸው ያልቻሉት። እነሱን አጠፉ ማለት ኢኮኖሚውን ገደሉ የሚል ነገር ከአንድ ወዳጄ ሰምቻለሁ። ምን ያህል እውነት ነው የሚለውን ባላቅም እንደዚህ አይነት ትውልድ መፍጠር አለብን። በኢኮኖሚ ስትሮንግ የሆነ የማይቸገር ትውልድ መፍጠር አለብን። በሃይማኖቱ ለሃይማኖቱ ዘብ የሚሆን ብዙ ሰው አሁን እንደምትመለከቱት እንደምታዩት ለሆዱ ሲል ነው፣ የዕለት ጉርሱን ለመሙላት ሲል ነው ሃይማኖቱን ማዕተቡን የሚበጥሰው። ትክክል አይደለም። ባይዘዊ ስለተቸገረ ሃይማኖቱን ይቀይር፣ ስለራበው ሃይማኖቱን ይቀይር የሚለውን ነገር እኔ አልደግፈውም። ግን እሱ ላይ የለም ፎከስ ማድረግ ያለብን። እንዴት አድርገን ኦርቶዶክሳዊ አቅም ያለው ትውልድ እንፍጠር፣ እንዴት ያለ ኦርቶዶክሳዊ ተጽዕኖ ፈጣሪ እንፍጠር። አሁን እንደምታዩት ብዙ ኦርቶዶክሳውያን ተጽዕኖ ፈጣሪዎች የሉ። ይመጡና በመንፈሳዊ ኮንቴንት መሀል ላይ ይሰበራሉ፣ ተስፋ ይቆርጣሉ፣ የሚረዳቸው የሚያግዛቸው ያጡና ይወጣሉ። አሁን ለምሳሌ እኔ
መንፈሳዊ ኮንቴንት ስለሆነ ቲክቶክም ላይ ፌስቡክ ላይም ሼር የማደርገው ወይም ደግሞ የማንጸባረቀው ማንም እኔን ብዙ ፎሎወር ስላለኝ ማስታወቂያ ያሰራኝ። እውነቴን ነው የምላቸው፣ ተከልክዬ አውቃለሁ። በፎሎወር በላይክ የምበልጥ ሰው ሆኜ ከአንድም 2-3 ውድድሮችን አሸነፌ እንዳላሸነፍኩ ተደርጎ ተቆጥሮ ከጨዋታው ከውድድሩ ውጭ አድርገውኛል። በጣም ብዙ እማቃቸው ባለሀብቶችን እማቃቸው ድርጅቶችን ማስታወቂያ ያሰሩኝ ለእንደዚህ ፕሮጀክት ፈልጌው ነው። ከዛም ባለፈ እኔንም አግዙኝ ደግፉኝ ብዬ ጠይቄ ፈቃደኞች እንኳን አይደሉም የኛ የራሳችን። ስለዚህ ማለት ልንቀየማቸው አይገባም፣ ቂምም ልንይዛባቸው አይገባም። ያው እንድንማማርበት ስለፈለኩ ነው ይህንን ሀሳብ ርዕስ ያነሳሁት። ጣት መጠቋቆምን ማቆም መቻል አለብን። በዚህ ይበልጡናል ሌሎች ቤተ እምነቶች። ጣት እርስ በራሳቸው አይጠቋቁም፣ ገበናቸውን ይሸፋፈናሉ። ስለዚህ ይህንን ልምድ እኛም ማዳበር ያለብን ይመስለኛልና ወደፊት እግዚአብሔር ቢረዳን፣ እግዚአብሔር ቢያግዘን፣ የሰማዕታቱ የቅዱሳኑ አምላክ ቢረዳንና ቢያግዘን ብዙ ያሰብኳቸው ነገሮች አሉ። እንደሚረዳኝም ተስፋ አደርጋለሁ፣ አሳካዋለሁ ማለት ነው። በጣም ነው መወዳችሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ በቀጣይ ጊዜ እስክንገናኝ ድረስ ለኪዳነ ምሕረት ካልተገናኘን እንኳን አደረሳችሁ ለጾመ ፍልሰታ ፍቺ። አዲሱ ዓመት የሰላም፣ የጤና፣ የፍቅር፣ የመተሳሰብ፣ የመተጋገዝ፣ የመረዳዳት፣ ክፉ የማንሰማበት መጥፎ የማንሰማበት፣ የጦርነት ድምፅ የማንሰማበት፣ የመሳሪያ ድምፅ የማንሰማበት ዓመት እንዲያደርግልን እግዚአብሔር ይርዳን። ወዳችኋለሁ። ከኔ ጋር ስላላችሁ ዮኒ ፈርኒቸርን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ወዳችኋለሁ። እኔን ለማገዝ የምትፈልጉ ከታች ባስቀመጥኩላችሁ ስልክ በማንኛውም ሁኔታ ሳፖርት ማድረግ ትችላላችሁ። ወዳችኋለሁ።